ስሜ ዳዊት ደንታሞ ይባላል። የመጣሁት ከዩናይትድ ኪንግደም ለንደን ነው። በዚህ በታሪካዊ ግሪን ሌጋሲ አሻራዬን ለማስቀመጥ በመገኘቴ በጣም ኩራትና ደስታ ይሰማኛል። በመሆኑም ዛሬ እቺን ወይራ የምትባል በጥንካሬ የምትታወቅ ዛፍ ተክያለሁኝ። ይሄ ደግሞ አገሬን ኢትዮጵያ በደንብ አድርጎ ይገልጻል። ጠንካራ መሆናችንን አልበገር ይሄ በረሃን የሚቋቋም ብዙ ቻሌንጅን የሚቋቋም ዛፍ ነው። ይሄም ታሪካዊ ዛፍ ነው። አገሬም ታሪክ አላት። የምናደርገውም ነገር ይሄ ግሪን ሌጋሲ ራሱ በዓለም ላይ ታሪካዊ አድርጎናል። ምክንያቱም የክላይሜት ቼንጅ ላይ ትልቅ ተጽዕኖ አምጥተናል በዓለም ላይ። አይ ቲንክ በቅርብ ጊዜ በዓለም ላይ የመጀመሪያዎቹ የግሪን ሌጋሲ ካንትሪ ተብለን እንጠራለን ብዬ አስባለሁ። ይሄንን አይዲያ ያመነጩ ፕራይም ሚኒስትራችን ክቡር ዶክተር አብይ አህመድን እጅግ በጣም ላመሰግን እወዳለሁ። ይሄንን ታሪክ እኛም እንድንቋደስ እኛም የእርሶ ቪዥን ተካፋይ ስለሆንን በጣም ኩራት ተሰምቶናል። እጅግ ልናከብሮት ልናደንቆት እንወዳለን። መልእክቴ ይድረስልኝ። ችግኝ አድገው ወደፊት ለልጆቻችን ጥሩ ውጤት እንደሚያመጡና ቀጣይ የሆኑ በመሆናቸው በጣም ተደስቻለሁኝ። አመሰግናለሁኝ። ባይ ቴንክ ዩ። ያለነው እንጦጦ ነው። አየው ችግኝ ልንተክል ይሄንን አለናው። እንዴት ነው ችግኝ ተከላው? ጥሩ ነበር ወይ? በጣም that's great time ያ በጣም ጥሩ። እሺ ከቃላት በላይ ነው። ኢትዮጵያ የምታመር ቦታ ናት። ለሁላችንም የምትበቃ ከሪሶርስ ከሀገር ከውበት ለሁላችንም በቂ የሆነች ናትና ተዋደን ተከባብረን ተስማምተን እንኑር። በቂ ነው። ሁሉም ለሁላችንም በቂ ነው። በጣም ያምራል። እንጠቀምበት እላለሁ። እንግዲህ ይሄ የግሪን ሌጋሲ መርሃ ግብር ነው። በዚህ ግሪን ሌጋሲ አንድ የታዘብኩት ነገር በርካታ አፍሪካ ሀገራት ኦልሞስት ከ21 በላይ አፍሪካ ሀገራትን ዞር ያለው ሀገሬ ኢትዮጵያ በጣም እጅግ በሚገርም ሁኔታ ግሪን ሌጋሲ በጣም ደስ በሚል ሁኔታ ሀገራችን ላይ ተስፋ ይታያልና አባቶቻችን ታሪክ ሀገራዊ አንድነት አድዋን በጋራ ዘምቶ በጋራ የገነቧት ሀገር ናት። ብቻ ስለያዝኩ አሁን ደግሞ ለዚህ የሀገራዊ የምክክር ኮሚሽን እዚህ ተገኝተን አረንጓዴ አሻራ ለማሳረፍ እንጦጦ ፓርክ እየጎበኘን ነው። እጅግ በጣም ደስ ብሎኛል። በአፍሪካ ውስጥ ኢኮኖሚ አላቸው የሚባሉ ሀገራት እንደነ ደቡብ አፍሪካ ያሉ በአፓርቴቱ ከፍተኛ ስነ ልቦና ሞራላዊ ጥቃት ደርሶባቸው ኔልሰን ማንዴላ ለ27 ዓመት ሮቤን አይላንድ ፕሪዝን ላይ ሲታሰሩ ከሮቤን አይላንድ ፕሪዝን ጓዶቻቸው የናሚቢያ የሌሎች አጎራባች አፍሪካ ሀገራት ይሄንን የአፓርቴቱን ስርዓት በመቃወም ዋጋ ይከፈሉ አሉ። ኢትዮጵያ ደግሞ ዲፕሎማት ፓስፖርት ዴቪድ ብላ ሰጥታ የማንዴላን ህይወት አቆይታ ለአፍሪካ ታላቅ ደማቅ ታሪክ አንድነት ጋራ እሴቶችና ትልቅ ምዕራፍ የገነቡ ሀገራት ናቸው። እንግዲህ ደቡብ አፍሪካ እንደምናውቀው በርካታ የአፍሪካ ወንድም እህቶች የሚኖሩበት ሀገር ነው። ባለፉት 17 ዓመት በደቡብ አፍሪካ በነበረን ቆይታ የታዘብነው ኢትዮጵያ ወደ አንድ ምዕራፍ ከፍ ብላ ስትሄድ በርካታ አፍሪካውያን ደግሞ ወደ ኢትዮጵያ እንደሚመጡ ምንም ጥርጥር የለኝም። ኢትዮጵያ ለዘላለም ትኑር። ውድ የሀገሬ ልጆች በሞላ ዓለም ያላችሁ ከሀገር የሚበልጥ ነገር የለም። የቆምነው በደም ላይ ነው፣ በአባቶቻችን ደም ላይ። ስለዚህ ሀገራችንን እንገንባት፣ በርቺ እንበላት። ሀገር እየመከረች ነው። ሀገራችንን በሁሉ እንድንደግፍ ማበረታታት እፈልጋለሁ። እንደ ሀገር ያለ የለም። ስንሞት አጽማችንም የሚቀበረው ኢትዮጵያ ስለሆነ ኢትዮጵያ በምትባለው ሀገር የምትደራደሩ ክቡር ጠቅላይ ሚኒስትራችን በሰማይ የሚያንዣብቡ አሞራዎች እጣ ፋንታ የላቸውም ብሏሉና እንግዲህ በሀገራዊ አንድነት ላይ የሚከሩ ላለው ወዳችኋለሁ። አመሰግናለሁ። አንዱ ጋብቻ አትቀሬ
ፓርትነርሺፕ ጋም ሚዲያ ጋም ሁሉም ጋር መሆን ትችያለሽ ነው። ካንቺ ፖቴንሻልሽን ፕሩቭ አድርገሽ በትምህርት ብቻ ሳይሆን አላ ሁሉም ነገር እንድናቅ ነው ያደርግ። ከዛ የግሪን ሌጋሲ የሚለው ደግሞ በጣም ትልቅ ፕሮጀክት ነው። ለኛም በጣም አሪፍ እድል ነው። ሀገራችንን በደንብ እንድናቅ ያደርገናል። ትላልቅ ሰዎች በወሬ ብቻ ያሉት ነገር ወሬ ብቻ ሆኖ እንዳይቀር አክሽን እንዲኖር ያደርጋል። ምክንያቱም አሁን ያለው ወጣት ከድሮ ከነበረው ኦፖርቹኒቲ ብዙ አለ እና ያን ኦፖርቹኒቲ መጠቀም እንድንችል ነው ሲሳይ የሚያስተምረን አምባሳደር ሲሳይ የሚያስተምረን ኦፖርቹኒቲ እሱ ከአምባሳደር ፍጹም አጠገብ ያለው እሱ ነው። እንደዚህ አይነት ኦፖርቹኒቲዎችን በደንብ መጠቀም እንዳለብን ነው የሚያስተምረን። ኦፖርቹኒቲዎችን ተጠቅመን እንግዲህ ትልቅ ደረጃ ላይ እንድንደርስ ቤተሰቦችን እንድረዳ ሀገራችን እንድረዳ ነው ያገዘን። ሰላም ነው። ደስ የሚል ግብይት እያደረግን እዛ ቦታ ትችላለኛ ከዛ ለቢሳሪ ያለ ነው። በጣም ለየት ያለ የሚያስደምም ነገር እያየን ያለ ነው። ኢትዮጵያ እየለማች ነው። አዲስ አበባ እንደ አዲስ እያበበች እና ደስ ይግብ አልቦ በጅሚያ ኦኬ ተባረክ and while we see you